ከይሁዳ ነገድ የተወለደው በእረኝነት ያደገው ከስምንት ወንድሞች ታናሹና በእግዚአብሔር የተወደደው ማን ነው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህን መንፈሳዊ ቲዩብ ሰብስክራይብ እና የደውል ምልክቷን በማብራት ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ዳዊት ማለት በእግዚአብሔር የተመረጠው ማለት ነው። እንዲሁም ልበ አምላክ ማለት ነው። ትውልዱ ከነገደ ይሁዳ ነው። አባቱ እሴይ፣ እናቱ ሁብሊ ይባላሉ። ሁብሊ መልካም ሴት ነበረች። ከጎረቤታቸው ያለ ጎልማሳ መልኳን እያየ በኃጢአት ዝሙት ተነደፈ። እሴይ የእሷም እንደፈቀደ እንዳወቀ መንገድ ይሄዳለሁ ብሎ ስንቁን ይዞ ወጣ። የሄደ መስሎ ከዚያ ውሎ ሲመሽ በልብሱ ተሸፋፍኖ ድምፁን ለውጦ ያንን ሰው መስሎ ገብቶ ከእርሷ ጋር አድሮ ጎህ ሳይቀድ ወጥቶ ሄደ። ዳዊት በዚህ ዕለት ተጸንሷል። እነሆ በአመፃ ተጸነሽኩ እናቴም በኃጢአት ወለደችኝ ማለቱ ስለዚህ ነው። ዳዊት ተወልዶ ጉልበቱ ከጸና በኋላ የአባቱን በጎች ሲጠብቅ አድጓል። ዳዊት 8 ወንድሞች ነበሩት ሲሆን ከወንድሞቹ ታናሹ እርሱ ነበረ። ሥራውም የአባቱን የእሴይን በጎች ሲጠብቅና በጎችን በሚጠብቅበት ጊዜ አንበሳና ድብ በመግደል በጎችን ይጠብቅ ነበረ። በጥሩ ልቡናውና ችሎታው በበገና የመጫወቱም በውበቱ መልካም ታዋቂ ነበረ። እግዚአብሔር ሳኦልን ንጉሥነት ካገደ በኋላ ነቢዩ ሳሙኤልን ወደ እሴይ ቤት መጥቶ ዳዊትን ቀባው። 1 ሳሙኤል ምዕራፍ 16። ከዚያ ቀን ጀምሮም የእግዚአብሔር መንፈስ በዳዊት ላይ አዳረገ። 2 ዳዊትና ጎልያድ ከክርስቶስ ልደት በፊት 1015 አካባቢ የፍልስጤማውያንና የእስራኤላውያን ጥል ተፈጥሮ አንድ የራእይት ሰው ስሙ ጎልያድ የሚባል በጉልበቱ የሚመካ አምላክ የሌለው እስራኤላውያንን ሊጨርሳቸው ተነሳ። በዚህ ጊዜ እስራኤላውያን ደነገጡ። በእነርሱ መካከል ግን ዳዊት ወንድሞቹን ለማየት የተላከው በቀይ ወይን እንጀራና 10 እንጎቻዎችን ይዞ ነበረ። ጎልያድ ቁመቱ 6 ክንድና ከአንድ መዳም ወደ 2.97 ሜትር ነበረ። የብረት ቁርን ቀሚሱ 57 ኪሎ ግራም ይመዝናል። ዳዊት የሳኦልን ቁርን ቀሚስና ራስ ላይ ያለውን የብረት ቁርን ሞከረና በዚህ መራመድ አልችልም ብሎ አወለቀው። ከፈገል ውስጥ 3 ትንሽ ለስላሳ ድንጋዮችን መረጠ። ወንጭፉንም አነሳ። በወንጭፉ ውስጥ ድንጋዩን ጨመረና ወነጨፈው። ዳዊት የወነጨፈው ድንጋዩ በጎልያድ ግንባር ገብታ አንጎሉን በጠበጠችው። ዳዊት የጎልያድን ሰይፍ ወሰደና ጭንቅላቱን ቆረጠ። 3ኛ የንግሥትናውን ቅባት የመቀባት ቀን። ነቢዩ ሳሙኤል በእግዚአብሔር ትእዛዝ ወደ እሴይ ቤት መጣ። 7 ትልልቆች ልጆች ቀረቡ። ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያልና ለንግሥትና የሚበቁ አልነበረም። በመጨረሻ ዳዊት ከበግ መንጋ ተጠርቶ መጣ። ሳሙኤልም የቅባት ቀንድ ዘይት ወሰደና በወንድሞቹ ፊት ቀባው። ከዚያ ቀን ጀምሮ የእግዚአብሔር መንፈስ በዳዊት ላይ አደረ። 4ኛ በሳኦል ቤተ መንግሥት የመጀመሪያ ደረጃ። 1 እግዚአብሔር መንፈስ ከሳኦል ሲለይ ክፉ መንፈስ ያስጨንቀው ጀመረ። አገልጋዮቹ በገና የሚጫወት ሰው እንፈልጋሉ። አንደኛው ዳዊትን መረጠ። ዳዊት በቤተ መንግሥት ውስጥ ይኖርና ሳኦል ሲታመም በገና ይመታለት ነበር። ሳኦል በጣም ወደደው፣ የጦር መሳሪያ ተሸካሚውም አደረገው። 5ኛ ከዮናታን ጋር ያደረገው የወዳጅነት ቃል ኪዳን። ዮናታን የራሱን ቁርን ቀሚስ ጦር ሰይፍ ተቀስቀሰና ለዳዊት ሰጠው። ይኸውም የዙፋን እርስት ምልክት ነበር። 3 ጊዜ ቃል ኪዳን ተፈጸመባቸው። ዮናታን አንተ በእስራኤል ላይ ትነግሣለህ፣ እኔም 2ኛ ሆናለሁ ብሎ ተናገረ። 6ኛ ሳኦል ዳዊትን ለመግደል ያደረጋቸው ሙከራዎች። 1ኛ በቤተ መንግሥት ውስጥ በ2 ጊዜ በጦር ወጋው። 2ኛ በ100 የፍልስጤማውያን ቅርፊት ለሜልኮል ሰጥቶ እንዲሞት አደረገ። 3ኛ የዳዊትን ቤት ሄዶ ሊገድለው ሞከረ። ሜልኮል በመስኮት አስወጥታ ሸሸችው። 4ኛ
በኖብ ካህናት ላይ ተከዜ 85 ካህናት ተገደሉ። ዳዊት በዘመኑ ሁሉ ትልልቅ ሥራዎችን የሠራ የእስራኤልን የ40 ዓመት ንጉሥ ነበር። ዛሬ ድረስ እርሱ የደረሰው የመዝሙር ምስጋና በኢትዮጵያ ኦርቶዶክስ ቤተ ክርስቲያን በሰፊው እግዚአብሔርን ስታመሰግንበትና ለምእመናን አገልግሎት ትሰጥበታለች። በ70 ዓመቱ ሞተ። ይህ ከመጽሐፍ ቅዱስ የተወሰደ በተጨማሪ ዝርዝር ያለው የዳዊት ሙሉ ታሪክ ነው። ከልጅነት ጀምሮ እስከ ሞት ድረስ ያሉ ቁልፍ ክስተቶች ተካተዋል። እስከዚህ ሰዓት አብራችሁን ስላላችሁ እናመሰግናለን። የቅዱስ ዳዊት ረድኤት በረከት በሁላችንም ይደርልን። አሜን።